ሰላም ሰላም እንደምን አላችሁ ውድ የፖፑላር ቲቶር ተከታታዮች ተመልሻለሁ። ሎጋሪዝም ጋር አንድ ጥያቄ አለ። እንደዚህ አይነት ጥያቄ ይህ ጥያቄ ባይዜ ዘንድሮ 12ኛ ክፍል በክፍለ ከተማ ስትፈተኑት ሜቢ አጋጥሟችሁ ሊሆን ይችላል። ሶ እንደዚህ አይነት ጥያቄ እንዴት እንሰራለን አብረን እንከታተል። እሺ ኦኬ፣ እዚህ ጋር እንደምትመለከቱት ምንድነው የሚለያያቸው? ትንሽ ኮንፊውዝድ ይመስላል፣ ግን ሶ ሲምፕል በደንብ ከተከታተላችሁ አብረን መስራት እንችላለን። ሉክ ይሄኛው ሎጋሪዝም 3 ቱ ቤዝ ኤክስ ነው ፕላስ ሎጋሪዝም ኤክስ ቱ ቤዝ 3። አያችሁ ቤዙ የተቀያየረ ነው። እዚህ ጋር ኤክስ ነው ቤዙ፣ እዚህ ጋር 3 ነው፣ እዚህ ጋር 3 ነው፣ እዚህ ጋር ኤክስ ነው ማለት ነው። እንደዚህ አይነት ለመስራት ምንድነው የምናደርገው? ሎጋሪዝም ሩል መከተል ይኖርብናል ማለት ነው። የተለያየ አይነት ሎጋሪዝም ሩል ይኖረናል። አንደኛው ሎጋሪዝም ሩል ቤዝ ቼንጅ ሩል ነው። ቤዝ ቼንጅ ሩል ማለት ነው ቤዙን ማመሳሰል 10 ማድረግ እንችላለን፣ 3 whatever we want፣ ብቻ ቤዙን ተመሳሳይ ማድረግ ነው። ተመሳሳይ ማድረግ ሶ ይሄን ከመስራታችን በፊት እስኪ ፕሮፐርቲስ ኦፍ ሎጋሪዝም ትንሽ እንይ። ፕሮፐርቲስ ኦፍ ሎጋሪዝም ኦር ሩልስ ሪሌትድ ቱ ሎጋሪዝም። ስለዚህ አንደኛው ፕሮፐርቲስ ኦፍ ሎጋሪዝም ፋንክሽን። አንደኛው ቤዝ ቼንጅ ሩል። ቤዝ ቼንጅ ሩል ቤዝ የምንለው ይሄ ነው። እዚህ ጋር ያለው ስናነብ ሎጋሪዝም 3 ቱ ቤዝ ኤክስ ነው የምንለው። ዜርፎር ለምሳሌ ሌት ሎግ ኤ ቱ ቤዝ ቢ ቢኖረን ባይ ቤዝ ቼንጅ ሩል ይሄን እንዴት መቀየር እችላለሁ? ሎጋሪዝም ኤ ቱ ቤዝ ሲ ኦቨር ሎጋሪዝም ቢ ቱ ቤዝ ሲ። ይሄኛው ፕሮፐርቲ ይኖረኛል። ሶ ይሄኛው ቤዝ ቼንጅ ሩል ነው። ሌላ ሁለተኛ ሎጋሪዝም ኤ ቱ ቤዝ ቢ ፕላስ ሎጋሪዝም ሲ ቱ ቤዝ ቢ ቢኖረኝ ይሄኛው በመልቲፕሊኬሽን ሩል ምን ማድረግ እችላለሁ? እዚህ ጋር ፕላስ ከሆነ ማለት ነው ሎጋሪዝም እቺኛዋ ማለት ሎጋሪዝም ቢ ኤ ታይምስ ሲ ይሆናል። አንደኛው ይሄ ነው። ሌላኛው መጨረሻ ላይ እንደዚህ ቢኖር ለዚህ ጋር ፕላስ ቢኖር ማለት ነው ፕላስ ቢኖር እንዴት ነው የምታደርጉት? ሉክ ሎጋሪዝም ኤ ቱ ቤዝ ቢ ማይነስ ሎጋሪዝም c to base b ቢኖር this is equal or equivalent with logarithm a over c to base b ይኖረኛል። so ይሄኛው properties of logarithm። ሌላ special type of logarithm property look log a to base b እዚህ ጋር ሲ ቢኖረን ሎጋሪዝም ኤ ዘ ፓወር ኦፍ ሲ ቱ ቤዝ ቢ ቢኖር ይሄን እንዴት መጻፍ እችላለሁ? በደንቢው ሲ ታይምስ ሎጋሪዝም ኤ ቱ ቤዝ ቢ ብዬ መጻፍ እችላለሁ። this is properties of logarithm። ሌላ ሎግ ኤ ቱ ቤዝ ቢ ዘ ፓወር ኦፍ ሲ ሎግ ኤ ኦር ሎጋሪዝም ኤ ቱ ቤዝ ቢ ዘ ፓወር ኦፍ ሲ ማለት ምን ማለት ነው? 1 ኦቨር ሲ ታይምስ ሎጋሪዝም ኤ ታይምስ ቢ ይሆናል። ይሄንን ፕሮፐርቲ በደንብ ያዙ። ይሄና ይሄ ይለያያል። ሉክ ይሄኛው ስናነብ ይችኛዋን ስናነብ ሎጋሪዝም ኤ ዘ ፓወር ኦፍ ሲ ቱ ቤዝ ቢ ነው የምለው። ይሄኛውን ግን ሎጋሪዝም ኤ ዘ ፓወር ኦፍ ሎጋሪዝም ኤ ቱ ቤዝ ቢ ዘ ፓወር ኦፍ ሲ ብዬ ነው ማለት ነው። ይለያያል። እንደዚህ ሲሆን ምንድነው የምታደርጉት? ሲ እዚህ ታመጡና ሲ ታይምስ ሎጋሪዝም ኤ ታይምስ ቢ ነው የምታደርጉት። እዚህ ጋር ሲሆን ግን የዚህ ጋር ያለውን የፓወሩን ምንድነው የምትወስዱት? ሪስፕሮካል። ለምሳሌ 2 ቢሆን 1 ኦቨር 2፣ ማይነስ 2 ቢሆን ማይነስ 1 ኦቨር 2፣ 3 ቢሆን 1 ኦቨር 3፣ 2 ኦቨር 3 ቢሆን እዚህ ጋር ያለ ለምሳሌ 2 ኦቨር 3 ቢሆን ስንት ነው የሚሆነው? 3 ኦቨር 2 ሪስፕሮካሉ ማለት ነው። ሪስፕሮካል 1 ነው። ሪስፕሮካል ኦፍ 2 1 ኦቨር 2 ነው። ሪስፕሮካል ኦፍ 3 1 ኦቨር 3 ነው። ሪስፕሮካል ኦፍ ማይነስ 3
-1/3 ይሆናል ማለት therefore ይሄኛውን ሩል በደንብ ያዙ። ሶ ይሄን ከያዛችሁ በኋላ you can easily solve logarithm which is given in the form of this one. So to solve this one, let's say solution ምንድነው የምናደርገው? by applying base change rule we can solve this equation. Log 3x plus log x3 which is equals to 5/2. so እቺኛዋን ልውሰድና ይሄኛው እናንተ ይሄኛው መውሰድ ትችላላችሁ። ኖርማሊ ምንም ለውጥ አያመጣም። ይሄን ልውሰድ። ሎጋሪዝም 3x የሚለውን በየትኛው ሩል ነው የምጠቀመው? በየትኛው ቤዝ ቼንጅ ሩል ነው የምጠቀመው? በዚህኛው። ሶ እዚህ ጋር ቤዙን ስንት ነው ያደረኩት? እኔ 3 ሲ ነው ያደረኩት። ስለዚህ እዚህ ጋር ቤዙን 10ም 3ም ኤኒ ሪል ነምበር መውሰድ ትችላላችሁ። ሶ ይሄንኛውን ቤዝ ቼንጅ ሩል ስጠቀም ምን ላድርግ? ቤዙን 3 ላድርገው። ሎግ 3 2 ቤዝ 3 which equals to over log x 2 ቤዝ 3 ቤዙን ስንት አደረኩት? 3 አደረኩት ማለት ነው። ሶ ይሄኛው እንዴት ይሆናል? ሲምፕሊፋይ ሲሆን ይሄኛው ሎጋሪዝም 3 2 ቤዝ 3 ማለት always 1 ኦቨር ይሄኛው ደግሞ as it is log x ኦቨር 3 ይሆናል። ኦቨር 3 ይሆናል። ሶ አንድ ጥያቄ እዚች ጋር ሜቢ ኮንፊውዝ እንዳታረጋችሁ log 3 which is equals to x ስንት ነው ብዬ ብነሳ ይሄኛውን እዚህ ነው ሎጋሪዝም እና ኤክስፖኔንሻል ፋንክሽን ኢንቨርስ ቱ ኢች አዘር ናቸው። ስለዚህ እንደዚህ ቢሰጣችሁ ምንድነው የምታደርጉት? x 3 the power of x which is equals to 3 ትሉና here 1 አለኝ። ስለዚህ ይሄኛው 1 ነው የሚመጣው። always ሎጋሪዝም a to base a አንድ ነው። ሎጋሪዝም b to base b አንድ ነው። አግኝታችሁኛል። ስለዚህ እንደዚህ ከመጣ እንደዛ ነው የሚሆነው ማለት ነው። therefore እንደዚህ ትናርክ now log here ይሄኛው x to base 3 plus 1 over log x to base 3 which is equals to 5 over 2 እዚች ጋር ስንት ነበረችኝ? እቺኛው ነበር። ይሄንን በምን ቀይሬዋለሁ? በዚህኛው ቀየርኩት። ቤዝ ቼንጅ ሩል ተጠቅሜ ወደዚህ ቀይሬዋለሁ። እዚህ ጋር ምን ነበረ? ሎጋሪዝም 3 to base x ነበር። ወዲህ ቀይሬዋለሁ ቤዝ ቼንጅ ሩል ተጠቅሜ ማለት ነው። ይሄኛውን እንደዚህ ላድርግ። ሌት ሎጋሪዝም x to base 3 which is equals to y ነው ብዬ ልነሳ። ሶ እንደዚህ ካደረኩ በኋላ ምን ላድርግ? ሶ ናው in place of logarithm x to base 3 ምን አለኝ? y መጠቀም እችላለሁ። in place of logarithm 1 over logarithm x to base 3 ምን መጠቀም እችላለሁ? y። አሁን እንዴት መሆን ይችላል ማለት ነው? y plus 1 over y which is equals to 5 over 2 እቺን ሲምፕሊፋይ አድርጉ። የጋራ y ወሰዱና ሶ ይሄ እንዴት ይሆናል? y ክሪስ ክሮስ ስታደርጉ y times y square plus 1 times 1 which is equals to 5 over 2 ይሆናል። 5 over 2 ይሆናል። ሶ ይሄኛውን ደግሞ ክሪስ ክሮስ ተጠቀሙና ምን ማድረግ ትችላላችሁ? እንዴት ይሆናል ማለት ነው? 2 into y square plus 1 which is equals to 5 into y ይሆናል። ሶ ይሄኛው 2y square plus 2 which is equals to 5y። ሶ ይሄኛው ምን ታደርጉታላችሁ? 2y square minus 5y plus 2 which is equals to 0። ይሄ ምንድነው? ኳድራቲክ ኢኩዌሽን ሆነ። ምንድነው ኳድራቲክ ኢኩዌሽን? ዲግሪው 2 የሆነ ማለት ነው። ሶ እንደዚህ አይነት ኳድራቲክ ኢኩዌሽን በምንድነው የምትሰሩት? በኮምፕሊቲንግ ስኬር ፎርሙላ ማይነስ b ፕላስ ኦር ማይነስ b square minus 4ac the whole over 2a። ናው ከዚህ ጋር ኤያችሁ ስንት ነው? 2 b minus 5 c ስንት ነው? 2 ሶ ናው እዚህ ጋር ማስገባት ነው። የb ቫልዩ ስንት ነው? -5 ፕላስ ኦር ማይነስ
b ስኩዌር ሲሆን 25 ማይነስ 4 2 አለኝ 2 the whole over 2 times 2 ይሄ ስንት ይመጣል? minus 5 plus or minus 3 the whole over 4 now y equals to ስንት ይመጣል ማለት y equals to 2 or 1 over 2 ይመጣል። now y ከዚህ ጋር ሶልቭ ሳደርግ እንደዚህ ከመጣል ይሄን ቫልዩ የት ነው የምታስገቡት? እዚህ ጋር ነው። እንዴት ነው የምታደርጉት? log x to base y which is equals to 2 sorry y ቦታ ስንት ነው ያለኝ? 3 ስለሆነ 3 ነው የምታደርጉት ማለት ነው። እዚህ ጋር ምን አለ? log x 3 equals to y in place of y ስንት አለኝ? 2 ወይም 1 over 2 ይሄን ሶልቭ ታደርጉ -5 plus 3 by 4 ስንት ይመጣል? 2 by 4 1 over 2 ይመጣል። -5 ማይነስ የነበረው እዚህ ጋር ፕላስ ይሆናል። ሶሪ ፕላስ ይሆናል። ፖዚቲቭ 2 ኦር ማይነስ 2 ይመጣል ማለት ነው። therefore ይሄኛው ስንሰሩ ስንት ነው የሚሆነው? በኤክስፖኔንሻል ሩል መሰረት 3 the power of እቺን እዚህ ጋር አንጧት 2 which is equals to x ስንት ይመጣል? 9 or log x እዚህ ጋር 3 which is equals to 1 over 2 value of y ነው። so x equals to ስንት ይመጣል ማለት ነው? √3 now ሶሉሽናችን ስንት ነው? solution will be 9 and square root of 3 ይመጣል ማለት 9 and square root of 3 ይመጣል። therefore ይሄኛውን አይነት ጥያቄ በእንደዚህ ቤዝ ሩል ተጠቅማችሁ መስራት ትችላላችሁ። so solution set equals to √3 9 ይመጣል ማለት ነው። thank you for watching. you can improve by taking 3 as 2 የተለያየ ቁጥር ወስዳችሁ በራሳችሁ በእንደዚህ አይነት ሩል መጠቀም ትችላላችሁ። thank you for watching.